ሰላም ሳሊያ ነኝ። ውድ የተከበራችሁ ኢትዮጵያውያን እንኳን ወደ ሳን ሚዲያ በሰላም መጣችሁ። ሳን ሚዲያን ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ የሳን ሚዲያ ቤተሰብ ሁኑ። ሳን ሚዲያ የተለያዩ አዝናኝና ቁም ነገር ፕሮግራሞችን ይዞላችሁ ወደ እናንተ ለመምጣት ጥቂት ቀናቶች ይቀሩታል። ከእናንተ የሚጠበቀው ያው ላይክ፣ ሼር፣ ኮመንት፣ ሳብስክራይብ በማድረግ የሳን ሚዲያ ቤተሰብ እንድትሆኑ ነው። ዛሬ እንግዲህ ይዤላችሁ የመጣሁን የተለያዩ ጥያቄዎች በሳን ሚዲያና ስለራሴ የተጠየቁትን ጥያቄዎች መልስ ለመስጠት ነው። አብራችሁን ቆዩ። እስቲ ወደ ጥያቄዎች እንግባ። የመጀመሪያ ጥያቄ እስኪ ስለራስሽ ትንሽ ንገሪኝ ይላል። ሳሊያ ኑሩ እባላለሁ። ተወልጄ ያደግኩኝ ቦንጋ ከፋ ሲሆን አሁን የሚኖረው ዳላስ ቴክሳስ ነው። የሁለት ልጆች እናትና ባለትዳር ነኝ ነው። ሁለተኛ ጥያቄ የሚሆነው እንዴት ወደ ዩኤስኤ ሄድሽ ይላል። ዩኤስኤ የመጣ ነው እኔና ባለቤቴ ልክ እንደተጋባን ዲቪ ወጣልን እና አብረን መጣን ማለት ነው በዲቪ። ዩኤስኤ ስትሄጂ ከባዱና ቀላሉ በህይወትሽ የገጠመሽ ገጠመኝ ነው የምለው እና ከባዱ ምንድን ነው ቀላሉ ላንቺስ ምንድን ነው ይላል። ቀላል ብዬ ከሚለው ከባድ ከሚለው ልጀምር። ከባድ ነው ያልኩኝ ያው ያኔ ስመጣ አስቢያት የመጣሁትን አሜሪካን ስላላገኘው በጣም ከብዶኝ ነበረ እና እኔ አሁኑ ሲመጣ ያኔ ያው ብዙም ቴክኖሎጂም አልነበረም። ስለ ዩኤስኤ ብዙም እንደዚህ የምናውቅ አላውቀውም ነበረ። ደስ ዲቪ ስለወጣ አሜሪካ ስለተባለ ብቻ ነበረ የመጣሁኝ። ስመጣ ግን የሆነ ድብልቅቅ ያለ ስሜት ነበረ የተሰማኝ የነበረው። ከቤተሰብ መለየት አለ። እዚህ የጠበቅነውን ነገር ሁሉ አናገኝም። ያ ከባድ ጊዜ ሆኖብኝ ነበረ። ግን ደግሞ እንደዛ መልካም ሰዎች በህይወቴ መጡና ህይወቴን በጣም አሳመሩት። ለዛ ያለኔ አሁን ጥሩ ትዝታ ነው፣ ደስ የሚል ትዝታ ነው እና እንኳን እሱን ጊዜ አሳለፍኩኝ እላለሁ እና እሱን ለኔ ከባዱ ነገር እንደ ትዝታ ሆኖ አልፏል ማለት ነው። በሰዓቱ መሆን የነበረበት ነበረ። አልሐምዱሊላህ እሱ ያው አልፏል። ቀላሉ ደግሞ ለኔ እዚህ ሀገር ላይ ዩኤስኤ ስንኖር መሆን የምንችለውን ሁሉ እንሆናለን። መማር ከፈለግን እንማራለን፣ መስራት ከፈለግን እንሰራለን። ማድረግ የምንችለውን ሁሉ ካላ በታች እንግዲህ ሁሉም ነገር ማድረግ እንችላለን ማለት ነው እና መሆን የምንፈልገውን ሁሉ አንድ ሰው መማር ከፈለገ ይማራል፣ ማድረግ ከፈለገ ያደርጋል፣ መሆን የፈለገውን ያደርጋል። እሱ በጣም ለኔ በህይወቴ ቀላሉ ነገር እሱ ነው። አሁን የምፈልገውን መሆን ስለሚችል ማለት ነው እና እስኪ ስለ ሳን ሚዲያ ትንሽ ንገሪን። ሳን ሚዲያ የተለያዩ ደስ የሚል ቆንጆና አዝናኝ ፕሮግራሞችን ይዞላችሁ መጥቷል። ሳን ሚዲያ የመጀመሪያው በጣም አስተማሪ ፕሮግራም ነው ያለው እናትነት። ብዙ እናቶች አሉ በየቤታቸው ያልተነገረላቸው በጣም ጎበዝና ጀግና እናቶች አሉ። እነሱ እናቶች ያሳለፉት መንገድ በልጆቻቸው በህመም ይሆናል በተለያዩ ነገር እየተፈተኑ ያሉ እናቶች አሉ እና ሌላ እናት ደግሞ በዛ ፈተና ውስጥ ስትመጣ ጥንካሬ እንዲሆናት እና እንዴት አርጋ ሃንድል አርጋ ማሳለፍ እንዳለባት ምንማማርበት መድረክ ነው ብዬ ነው ማስበው እና ብዙ እናቶች አሉና እስቲ የኔ ታሪክ አንደኛውን እናት ያበረታታል፣ እኔ ያለፍኩትን መንገድ አንደኛው እናት እንዳታልፍ ምትሉ ኢትዮጵያውያን በዳላስ ነዋሪ የሆናችሁ ከታች በምናስቀምጠው ስልክ ቁጥር ላይ በመደወል እንግዲህ እዚህ ተዘጋጅተን እየጠበቅናችሁና ኑና ትንሽ እንማማርበት እላለሁ። በዚህ አጋጣሚ ጥሪን አቀርባለሁ ማለት ነው። ሁለተኛው ደግሞ ታይፕ 1 ዳያቤቲክ እና ህፃናት በጣም ታይፕ 1 ዳያቤቲክ በዙሪያችን እየበዛ መጥቷል እና እንዴት አድርገን ያመጋገብ እንትናቸውን እናስተካክላለን፣ አመጋገባቸውን እንዴት እናስተካክላለን፣ ኤክሰርሳይሳቸውን እንዴት እንጠብቃቸዋለን፣ ልጆቹ እናትስ እንዴት በድንገት የሚከሰት በሽታ ነውና እንዴት ሃንድል እናደርጋለን፣ ራሳችንን እንዴት አጠንክረን ልጆቻችንን እናበረታታቸዋለን የሚለውን
የሚለውን ነገር የምንማማርበት የምናወራበት የተለያዩ ባለሙያ የምናቀርብበት በዚህ አጋጣሚ ጥሪያችን እናቀርባለን። የተለያዩ ባለሙያዎች የሳን ሚዲያ የምትከታተሉ በጣም እገዛችሁን እንፈልጋለን። በጣም ብዙ እናቶች በዚህ ዙሪያ ላይ እየተቸገሩ ስለሆነ በዚህ አጋጣሚ ሳን ሚዲያ ጥሪውን ያቀርባል። የአመጋገብ ስልትም ይሁን ምን ማድረግ እንዳለብን እንዴት እንድናደርገው ልጆቹን እንዴት ኢንዲፔንድ አድርገን በራሳቸው ላይ እንዲሰሩ ምንም ነገር ማድረግ ያለባቸውን ነገር ማድረግ እንደሚችሉ እንዴትስ እናበረታታለን የሚለው ላይ በደንብ በጣም በሰፊው የምናወራበት ቶፒክ ይሆናል ማለት ነው። ታይፕ 1 ዳያቤቲክ ማለት ነው እና እሱ ፕሮግራም ይሆናል። ሁለተኛ ደግሞ ስግደትና ጓደኝነት። በስግደት ላይ ስንኖር በጣም ደስ የሚለው የሀገር ቤት ጓደኛ ጋር አብረህ ማንነት የምትተዋወቅበት ደስ የሚል ጊዜ ያሳለፍክበት። አሁን እዚህ መተን ደግሞ እንዴት አይነት ጊዜ እያሳለፍን ነው? ደስ የሚል ጊዜ እያሳለፍን ነው ወይ? ምንስ ብናደርግ እርስ በርስ እንደጋገፋለን የምትሉ ጥሩ ትዝታዎች አለን የምትሉ ሁለት ጓደኛሞች እስቲ ኑና ይሄን መድረክ እንለቅላቸዋለን። እኛ እንደማንኛውም ተመልካች እናንተን ለማየት ለመሳቅ፣ ለመዝናናት እና ልንማርበት ዝግጁ ነን። እስቲ ደውሉልን፣ በታች በምናስቀምጠው ስልካችን ላይ ደውሉልንና መታችሁ የሳን ሚዲያ ቻናል ላይ እንድትቀርቡ ጥሪያችን እናቀርባለን ማለት ነው። ሶስተኛ ደግሞ ስግደትና ስኬት። በጣም ብዙ ኢትዮጵያውያን መጥተው በሰው ሀገር ላይ ተምሮም ይሁን በጣም ሰርቶ ስኬታማ የሆኑ ደስ የሚል ኑሮ ላይ የሚኖሩ ኢትዮጵያውያን አሉና የእነሱ ስኬት ምንጩ ምንድን ነው? ምን አይነት መንገድስ አሳልፈዋል? እና ለሌላ ለሚመጡ ታናናሾች እህት ወንድሞቻችንም ይሁን አሁን ላለነው ለኛ የስኬት መንገድ ምንም ብንከተል ወዴት እንሄዳለን፣ ስኬታማ እንሆናለን የሚለውን የስኬት መንገዳቸውን ያጫውቱልናል። እንግዲህ ምን ነገር ታሪክ አለኝ መጥቼ ብነግር ታሪኬን ሌላ ሰው ይማርበታል የምትሉ ኢትዮጵያውያን ከስር ባለ ስልክ ቁጥር ላይ ይደውሉልን። ኑ አብረን እንጫወት እላለሁ ማለት ነው። ጥያቄ የሚሆነው እንግዲህ ከዲቪ ውጪ ዩኤስኤ የምንሄድበት መንገድ ካለ እስኪ ትንሽ ስለ ስኮላርሺፕ ትንሽ የምታውቂው ነገር ካለ አካፊን ይላል። ሳን ሚዲያ ዋና አንደኛው ፕሮግራሙ ስለዚህ ይሆናል ማለት ነው። ስለ ስኮላርሺፕ በስኮላርሺፕ መጥቶ እዚህ ሰክሰስፉል ሆነው ተመርቆ ስራ ላይ ያሉ እንዴት ፕሮሰስ አድርጎ እንዴት እንደመጡ እዚህ መጥቶ ይናገራሉ ፕሮሰሱን ማለት ነው። እና በቀጣይ ቪዲዮአችንን በመከታተል ስለሱ ሞር ኢንፎርሜሽን ታገኙበታላችሁ። እስከዛ ግን የተለያየ ዩኒቨርሲቲ ካለ የምታውቂው ላኪልን፣ ሪቪው እያደረግን እየሞላን ጥያቄ ስኖር እንጠይቅሻለን ላላችሁኝ አሁን ከዚህ ቪዲዮ ስር ዲስክሪፕሽኑ ላይ የዩኒቨርሲቲውን ዌብሳይት እና የተለያዩ ዩኒቨርሲቲዎችን አስቀምጣለሁ። በዲግሪ የሚሆን በማስተርስ ለመምጣት ለምትፈልጉ ኢትዮጵያውያን ጂፒያችሁ በጣም ጥሩ የሆነ በተለይ ካላችሁ እዚህ ዌብሳይት ላይ በመግባት ፈተናውን በማጥናት ምን እንደሚፈለግ እዛ ላይ ስላለ በደንብ ሪቪው አድርጋችሁ አፕሊኬሽኑን መሙላት ትችላላችሁ። ስለዛ ደግሞ ጥያቄ ካላችሁ እኛ ለጥያቄያችሁ መልስ ለመስጠት ዝግጁ ነን። ስለሱም ፕሮግራማችንን ሰርተን ወደዚህ እናቀርባለን ማለት ነው። የመጨረሻ ጥያቄ እንግዲህ የሳቅሽ ምንጭ ምንድን ነው? ፈገግታሽ ከየት የመጣ ነው ይላል። ይሄን እንግዲህ በጣም ብዙ ሰው ይጠይቀኛል። ግን አሁን ይሄ የጠይቀችኝ በጣም የምወዳት ጓደኛዬ ነች፣ እንድመልስ ተገድጃለሁ። የደስታ ምንጭ የውስጤ ሰላም የውስጤ ደስታ ይመስለኛል። አልሐምዱሊላህ ተብቃቼ ደስተኛ ሁኜ ነው ባለሁት ነገር በጣም ደስተኛ ነኝ። ደስ ብሎኝ ነው የምኖረው። ያስከፋኝን ነገር ሁሉ የሆነ የሚጨንቀኝ ነገር ምናምን ካለ ከሱ ለመራቅ በጣም ፈልጋለሁ። ደስተኛ ላይፍ መኖር ፈልጋለሁ። ስለራሴ ስለ ዛሬ ደስታን ነው እንጂ ስለ ነገ ምናምን ምንም ነገር ማሰብ አልፈልግም። በቃ እያንዳንዷን ደቂቃ ተደስቼ እየሳኩ ብኖር ደስ ይለኛል። እና ለዚህ ጥያቄ መልሱ የውስጤ ደስታን ራሴ ሳቄን በምፈልገው በውስጤ ደስታ ነው። እና ደስተኛ ከሆንኩ እስቃለሁ ማለት ነው።
እና እስቲ እናንተም ነው እንሳቅበት። እንግዲህ ይሄን ሳቅ ሁሌ ልታዩት ነው በሳን ሚዲያ ላይ ኑና አብረን እንሳሳቅ፣ አብረን እንማማርበት እላለሁ። ለቲንክ ለዛሬ ይዤ የመጣሁኝ ይሄን ነው፣ ይሄን ይመስላል። በቀጣይ ቪዲዮ እንግዲህ ወደ ፕሮግራም የምንገባበት ነው። ለዛሬ ያው እንተዋወቅ በማለት ነው እና ለእናንተ የሚጠበቀው ሼር፣ ኮሜንት፣ ላይክ በማድረግ የሳን ሚዲያ አባል እንድትሆኑ፣ የሳን ሚዲያ ቤተሰብ እንድትሆኑ ጥሪያችን እናቀርባለን። መልካም ጊዜ